ስሜ መምህር ብንያም ዘውዴ ይባላል። የማስተምርበት ጉባኤ ቤት የብፁዕ አቡነ ቶማስ መታሰቢያ ምስራቅ ፀሐይ የአራቱ ጉባኤያት ጉባኤ ቤት የመጽሐፍ ትርጓሜ መምህር ነኝ። ስቅለት ማለት ሰቀለ ሰቀለ ከሚለው የግዕዝ ቃል የተገኘ ሲሆን ስቅለት ማለት መስቀል ማለት ነው። መስቀል ስንል እንግዲህ ብዙ አይነት ትርጉም ይኖረዋል። በጥቂቱ ነው ልናገር የምችለው። እግዚአብሔር 5500 ዘመን በሰው ላይ የነበረውን ፍዳ እግዚአብሔር በህሊና ስቁል ሆኖ ይኖር ነበረ። የሰው ልጅ ከበደለ ጀምሮ አይቲ ሀሎ ከአዳም ይላል ኦሪት ዘፍጥረት መጽሐፍ ቅዱሳችን። አዳም የት አለህ ብሎ ከጠየቀበት ጀምሮ እስካሁን ድረስ በህሊና ተሰቅሎ የኖረበት ጊዜ ነበረ። ዛሬ ግን በአካል የተሰቀለበት ማለት ነው። 5500 ዘመን በህሊና የተሰቀለበትን የምናከብርበት ሲሆን ዛሬ ግን በአካል የተሰቀለበትን ያ ማለት ለእኛ ደግሞ ለምእመናን ሲሰጥ በህሊና ዛሬ ስቁላን ወይም የተሰቀልን ሆነን የምንውልበትና ከዚህ በኋላ እስከ ዕለተ ሞታችን ወይም እስከ ዕለተ ምጽአት በህሊና ተሰቅለን የምንኖርበት ዕለት ነው። ስለዚህ ሁለት በዓል ነው ማለት ነው። አንደኛው እግዚአብሔር 5500 ዘመን እሰቀላለሁ ያለውን የተሰቀለበትን መስመር የምናይበት ሲሆን፣ ሁለተኛው እግዚአብሔር በህሊና ተሰቅሎ የኖረበትን ዘመን ጨርሶ በአካል ተሰቅሎ እኛን ደግሞ በህሊና በዛሬው ዕለት በህሊና ቀራኒዮን ሳያይ የሚውል ምእመን የለም። ሁል ጊዜ በቀራኒዮ ይኖራል እና ስለዚህ እኛ በህሊና ተሰቅለን የምንውልበት እና ከዛሬም ቀጥሎ እስከ ዕለተ ሞታችን ድረስ ቀራኒዮን በማሰብ በአይነ ህሊና ቀራኒዮን ስናይ የምንውልበት ቀን ነው ማለት ነው ስቅለት ማለት። ሁለተኛው የሀዘንም የደስታም ቀን ነው ዛሬ። የሀዘንም የደስታም ቀን ነው ያልንበት ምክንያቱ የሀዘን ቀን ማለታችን ከዋክብትንም ሰማይንም ምድርንም የፈጠረ መድኃኒተ ዓለም የዓለም ሁሉ መድኃኒት ድህነት ለመሆን ወደዚህ ዓለም የመጣው እግዚአብሔር በመሰቀሉ ወይም ደግሞ ዓለማትን የፈጠረ እግዚአብሔር በፍጡራኑ እጅ የተሰቀለበት ዕለት በመሆኑ ፍጡራን ሳይቀሩ ግዑዛን ፍጥረታት ሳይቀሩ ፀሐይ፣ ጨረቃ፣ ከዋክብት በምድርም ያሉ ስነ ፍጥረቶች ለእግዚአብሔር ማዘናቸውን እና አምላካችን ተሰቀለ ብለን እኛ ኦርቶዶክሳውያን ማዘናችንን የሚያሳይ ሲሆን 5500 ዘመን በፍዳ ተይዘው የኖሩ የነበሩ ነፍሳት ደግሞ መዳናቸውን ስናይ ደስታ ይባላል ማለት ነው። እንደ ስጋ ስናየው በስጋችን መከራ ስንቀበል ስለምንውል ወይም ስንሰግድ፣ ስንደክም፣ ስንወጣ ያ የስጋ ድካም ቢሆንም ሀዘን ቢባልም በነፍስ ግን 5500 ዘመን በምርኮ ውስጥ በዲያብሎስ እጅ ይኖር የነበሩ ነፍሳት የዳኑበት ቀን ስለሆነ የድህነት ቀንም ስለሆነ የደስታና የሀዘን ቀን ለሁለት ከፍለን የምናያት ቀኗ የጨለማና የብርሃን ቀን ናት አይደለ? እስከ 6 ሰዓት ብርሃን ነው። ከ6 ሰዓት በኋላ ደግሞ ጨለማ እስከ 9 ሰዓት ሆኗል። ያ ማለት ጨለማ የሀዘን ምልክት ሲሆን ብርሃን ደግሞ የብርሃን የደስታ ምልክት ስለሆነ ደስታም ያለበት ሀዘንም ያለበት በስጋችን መከራ በመቀበል በነፍሳችን ደግሞ ደስታን በማሰብ የምንኖርበት ማለት ነው። የዚህ ዓለምና የዚያኛውም ዓለም ይሆናል። በዚህ ዓለም መከራ እንዳለ ዛሬ የሀዘን የመከራ እንላታለን። በዚህ ዓለም ደስታ መከራ ደግሞ መንግስተ ሰማያት የምናገኝባት ስለሆነ የዚህን ዓለም መከራ ደስታ የምናደርግባት ስለሆነች ስቅለት ማለት ከመሰቀል ጀምሮ እግዚአብሔር በህሊና የተሰቀለውን እኛ በአካል የተሰቀለውን በዛሬው ዕለት እኛ በህሊና ተሰቅለን የምንኖርበት ዕለትን የምናስብበት ቀን ነው ማለት ነው። ስቅለትን እንደዚህ ካየን ለምን ተሰቀለ ካልን ብዙ ምክንያቶች አሉት። መጽሐፍ ቅዱስ በብዙ መንገድ የቤተ ክርስቲያናችን ድርሰቶች ሁሉ ይናገራሉና ትንሹን ጥቂቱን ነው ልናነሳ የምንችለው። የመጀመሪያው ለምን ተሰቀለ ካል ምክንያቱ እዚህ ላይ ነው ያለ። እግዚአብሔር ተሰቀለ፣ ስቅለቱን እናከብራለን፣ በዛሬ ቀን እየሰገርን ነው ብለን ስንናገር ሰው ለምን የሚል ጥያቄ ሊያነሳ ስለሚችል ለምን የሚለው ምላሽ መመለስ አለበትና ለምን ተሰቀለ ካል የመጀመሪያው የሰውን ልጅ ለማዳን ተሰቀለ እንላለን። ይህንንም እንደ ማስረጃ እንደ መጽሐፍ ቅዱስ ማስረጃ እንደ ድርሰት ማስረጃ ይሄ ቅዱስ እለእስክንድሮስ የሚባል በሃይማኖተ አበው 16 ላይ እንዲህ ብሎ ይጠይቃል። አንተ የጠየቀውን ጥያቄ ምንትኑ አጻቆ እግዚአብሔር ቃል ይረድ ውስተ ምድር፣ እግዚአብሔርን ወደዚህ ዓለም ይወርድ ዘንድ ምን አተጋው? ወይስ ሰገውን ቅድስት ድንግል ማርያም ከድንግል ማርያምስ ሰው ይሆን ዘንድ ምን አተጋው እያለ ይሄድና ወይስ ሰቀል ዲበ ዕፅ በእንጨት ይሰቀል ዘንድ ምን አተጋው ካለ በኋላ ሲመልስ እንዲህ አኮኑ በእንቲአነ እለማሰነ ከመያንሳነ ለነ፣ እኛ ጠፍተን ነበርና እኛን ያድነን ዘንድ ነው ማለት ነው። ስለዚህ ለምን ተሰቀለ ካል የሰው ልጅ ሕይወት
የሰው ልጅ ህይወት ወይም ደግሞ ሰው በህይወት ይኖር ዘንድ ተፈጥሮ ከህይወት ውጪ መኖር ሲጀምር ወደ ቀደመ ህይወቱ ይመልሰው ዘንድ እግዚአብሔር ተሰቀለ እንላለን ማለት ነው። ሲቀጥል ተስፋ አዳምንም ለመፈጸም እንላለን። ተስፋ አዳም ምንድነው ከተባለ አዳም ከገነት ከወጣ በኋላ በገነት የሚኖረው በህይወት ነው። ለባሴ እግዚአብሔርን በመልበስ ነው። መላእክትን በመምሰል ነው። በጸሎት ነው። ክፉ ተንኮልን፣ ቂምን በአጠቃላይ ዘረኝነት የሚባለው ነገር ዓለም ላይ ሁሉ ያለው ነገር ሳይኖረው ይኖር ነበረ ማለት ነው። ከዚያ ከወረደ በኋላ ግን እነዚህ ሁሉ መከራዎች በሱ ውስጥ ሲኖሩ አዳም ተጨንቆ ወደ እግዚአብሔር መጸለይ ሲጀምር፣ ንስሐ መግባት ሲጀምር እግዚአብሔር እንዲህ አለው፣ በሐሙስ ዕለት ወበመንፈቃ ለዕለት ትወለድ ወለተ ወለትከ፣ በአምስተኛው ቀን ተኩል እወለዳለሁ የሚል እሰቀላለሁ፣ ያን ጊዜ አድንሃለሁ የሚል ቃል ሰጠውና አዳም በህሊናው ያችን ቀን ሲያስብ 5 ቀን ተኩል የሚለውን ሲያስብ ኖረ። ያ ደግሞ 5500 ዘመን ነበረና 5500 ዘመን ሲፈጸም የአዳምን ተስፋ አይቶ እሱን ለመፈጸም ሰው ሆነ እንላለን። የአዳምን ተስፋ ለመፈጸም ማለት ነው። ሶስተኛው ትንቢተ ነቢያትን ለመፈጸም ትንቢተ ነቢያት ፈኑ ዴከ ማርያም ከሰማይ እጅ ላክ መንፈስን ላክልን እኛ ምንድናለን እያሉ ሲጸልዩ ይኖሩ ነበረ። እንዲያውም አንዱ የክርስቶስ ልደቱን፣ አንዱ ደግሞ በመሳሳት ስቅለቱን፣ አንዱ ደግሞ ሞቱን፣ አንዱ ደግሞ ሕማሙን፣ አንዱ ደግሞ ስደቱን፣ አንዱ ደግሞ ሐሞት መጠጣቱን ነቢያት ተናግረዋል። ለዚያ ነው እንዲያውም ይሄ ነቢዩ ምን ይላል? እስመ አልቦ ዘይገብር እግዚአብሔር ዘይከሰተ ለነቢያቲሁ ለአግብርቲሁ ነቢያት ያል እግዚአብሔር ለነቢያት ያልገለጠውን አንድም ነገር አላደረገም እንዳለን ሁሉ ስለዚህ እግዚአብሔር አስቀድሞ በነቢያት አናገረ። ያናገረ በነቢያት አድሮ እሱ ስለሆነ እግዚአብሔር የተናገረውን የማያስቀር እንደ ሰው ስላልሆነ በነቢያት ያናገረውን ለመፈጸም ሰው ሆነ። ሰው ሆኖም ደግሞ አልቀረም፣ በዛሬው ዕለት ይሰቀላል እንደተባለ ተሰቀለ ማለት ነው። የመጨረሻውና መጨረሻችን የሚሆነው አራተኛው ፈታይነቱንና መሐሪነቱን ለመግለጥ ይባላል። ፈታይነት ምንድን ነው ካል ስንተረጉመው ፈታይነት ማለት አዳም በበደለ ጊዜ 5500 ዘመን በመከራ ትኖራለህ ብሎ መፍረድ ማለት ነው። እግዚአብሔር ፈታይነት ገንዘቡ ነው መፍረድ። ዓለማትን በባልጁ ያዘ ስለሆነ በዓለም ላይ ሁሉ ሊፈርድ የሚገባው እሱ ነው። የህይወት ባለቤትም እሱ ስለሆነ አዳም ሲበድል ፈረደበት። በፈታይነቱ ደግሞ መሐሪነት አለ፣ የተለያዩ አይደለም። በፈታይነቱ 5500 ዘመን ቢፈርድበትም በመሐሪነቱ ደግሞ 5500 ዘመን ሲፈጸም በይቅር ባይነቱ ይቅር ለማለት በፈረደበት መጠን የፈረደበትን ለማንሳት ደግሞ የፈረደበትን ፍርድ ራሱ ተቀባይ ሆኖ ምን አለ? ተሰቀለልን። ስለዚህ በፈታይነቱ በፈራጅነቱ አንጻር መሐሪነቱ እንዳለ ለማስረዳት በዛሬው ዕለት የተሰቀለበት ምክንያት እሱ ነው። በዚህ ውስጥ ግን በመሐሪነቱ ምን አለ? ቤዛነት አለ። ቤዛነት ማለት ስለ ሰው ብሎ የሰውን ነገር ሁሉ መቀበል መቻል፣ መከራ መቀበል መቻል ማለት ነው። ስለ ሰው ብሎ የሰው መከራ መቀበል የተፈጸመበት ዕለት ነው ማለት ነው። ሲቀጥል ካሳ ማለት ነው። ካሳ ማለት የሰው ልጅ ሊከፍለው የሚገባውን ዕዳ ሁሉ ዛሬ በመስቀል ላይ ካሳውን ፈጽሞላል። ከጽንስ ቢጀምርም ካሳ መጨረሻውን በእርገትን ብናደርገው ዋናው ካሳ ግን በዛሬ ዕለት ተፈጽሞልናል ማለት ነው። የመጨረሻው አርአያነት የሚባል አርአያነት ማለት እኔ ለእናንተ እንዲህ እንደሆንኩ እናንተም ለእኔ እንዲሆኑ ከኔም አልፋችሁ ደግሞ ለሰው ለሚገባ ሁሉ እኔ ለእናንተ እንዲህ ተላልፌ እንደተሰጠው እናንተም በሚገባ ለወንድሞቻችሁ ለወገኖቻችሁ በሃይማኖት ለሚመስሏችሁ መጠወተርስ ራሳችሁን ስጡ ሲለን አርአያነትንም ለመስጠት ይህንን አድርጓል እና በፈታይነቱ በፈራጅነቱ መሐሪነቱ ያለበትን የገለጸበት ዕለት ነው ማለት ነው። ለምን ተሰቀለ ካል እነዚህ ጉዳዮች አሉ። በመጽሐፍ ብዙ ጉዳዮች ይኖራሉ፣ ግን ጠቅለል አድርገን ስናረዳቸው በዚህ መንገድ ይሆናል ማለት ነው። በዛሬው ዕለት አንደኛ ካላንደርን በዓል ይመስለኛል አይደለ? ካላንደር ማለት ዓለም አቀፍ በዓልን መሰረት ያደረገ መስሪያ ቤቶች ሁሉ የሚዘጉበት ማለት ነው። እንደ ቤተ ክርስቲያንም እንደ ዓለም እንዲህ ሲሆን ቤተ ክርስቲያንም በዛሬው ዕለት ምእመናን ሌላ አንድም ነገር አይሰሩም። መንፈሳዊነትና በቤተ ክርስቲያን መዋል ነው ማለት ነው። ያው አሁን የምናያቸው በዚህ በቤተ ክርስቲያን የተጠለሉት ወይም ቤተ ክርስቲያን ያሉ ምእመናን በዛሬው ዕለት የሚያደርጉት ነገር ስላለ ነው። ስለዚህ ምን ያከናውናሉ ከተባለ አንደኛው የመጀመሪያው ስግደት ማለት ነው። የመጀመሪያው ስግደት በየሰዓቱ ይሰገዳል። አቅም ያለው ሳያርፍ መላ ቀኑን ቢሰግድ ቢያንስ 2000 3000 ሲሰግድ ይውላል ማለት ነው። በየሰዓቱ ደግሞ በየሰዓታቱ ተከፋፍሎ ስለምንሰግድ በዚያ ቢሰግድ ደግሞ ቢያንስ ከ1000 ያላነሰ ስግደት ሲሰግድ ይውላል ማለት ነው። ይሄ ስግደት ለምንድን ነው ከተባለ እግዚአብሔር በመላ አካሉ ነው መላ ሰውነቱን ሰጥቶን ነው መስዋዕት የሆነልን ማለት ነው። ስለዚህ ስግደት መላ አካላችን መስዋዕት የሚሆንበት ነው። ለምሳሌ ጆሮ መስማት አለ። ሲሰማ ጆሮ ብቻ ነው እንጂ የሚሰማ አይን ሊያይ አይችልም።
መናገር ልንችል እንችላለን። የሚናገር አፍ ነው እንጂ ጆሮ ሊናገር አይችልም። ልናይ እንችላለን፣ አይል ሊያይ ይችላል እንጂ ሌላ ነገር ጆሮ ሊያይ አይችልም። መላ አካላችን የሚገዛበት ግን ከታች ከላይ ወደ ታች ዝቅ ስንል ወይም ስንሰግድ መላ አካላችን ወይም 36ቱ ሕዋሳት አሉን ይባላል። በመጻሕፍት ደረጃ መጻሕፍትም ቆጥሮ ያስቀምጡልናል። እነዚህ ሁሉ ለእግዚአብሔር መገዛታቸው የእኛን ሰውነት ገንዘብ አድርጎ ለእኛ መስዋዕት እንደሆነልን እኛ መላ አካላችንን ለአንተ እናስገዛለን ስንል በዛሬው ዕለት ለእግዚአብሔር መላ አካላችንን ወይም የስሜት ሕዋሳታችንን ሁሉ ለእግዚአብሔር ማስገዛታችንን መግለጫ ስግደት እንሰግዳለን ማለት ነው። ሁለተኛው ውስጥ ላይ በቤተ መቅደሱ ካህናቱ ደግሞ አምንስቲሲሙ የሚባል አለ። የእግዚአብሔር የህቡ ስም ሆኖ የእግዚአብሔርን ስም የሚገልጥ ማለት ነው። ካህናቱ መካከል ሰዓት ላይ እግዚአብሔር በተሰቀለበት ሰዓት ላይ እግዚአብሔርን ሰቅለውት ከሰቀሉት በኋላ ልብሱን ሸፍነው ይመቱትና ተነበይ መኑ ጸፋከ፣ ማን የመታ እስኪ ተናገር፣ አምላክ አይደለህ አንተ ታውቅ የለ እያሉ የተዘባበቱበትን ለማሳየት ልብሰ ተክህኖ ይለብሱና ጥቁር ልብስ ለብሰው ካህናቱ ከዚያ ተሸፍነው እኛም ወደ ምስራቅም ወደ ምዕራብም እየዞርን በአጠቃላይ ሁላችንም አምንስቲሲሙ የሚል ተሰውረን እንናገራለን። ይህ ምንድን ነው ከተባለ እግዚአብሔርን ሸፍነው አይሁዳውያን የጸፉበትን ማሰብ ነው። ሲቀጥል ደግሞ ይቺ የምናያት ፀሐይ ብርሃኗን እግዚአብሔር ፈጥሮኛልና የእሱን አካል አላሳይም ብላ ለእግዚአብሔር ብላ የተገዛችበትን ዕለትና ብርሃኗን የሰወረችበት ዕለት ስለሆነ በጥቁር ልብስ ተሸፍነን አምንስቲሲሙ እያልን እግዚአብሔርን የእግዚአብሔር ህቡ ስምን እየጠራን የምናመሰግንበት ይሆናል። መጨረሻ ላይ ደግሞ በወይራ እንጠበጠባለን 41 ጊዜ ማለት ነው። 41 ኪርያላይሶንና 12 አቡነ ዘበሰማያት 41 ኪርያላይሶን እየጸለይን እንጠበጠባለን። ግርፋት አለ። ካህኑ ይመጣና 41 ጊዜ ይጠበጥበናል። 41 ስግደት እንሰግዳለን። ምንድን ነው ከተባለ እግዚአብሔር 6666 የተገረፈውን ግርፋት በሊቃውንት አባቶቻችን ውሳኔ 41 ጊዜ ተጠብጥበን ወይም ደግሞ በዚያ ተመተን በካህኑ አማካኝነት 41 መስገዳችን ክርስቶስ የተገረፈውን ግርፋት በተግባር ለእግዚአብሔር በማሳየትና እሱ የተገረፈውን ግርፋት በማሰብ 41 ጊዜ እንሰግዳለን። ከዚያ በኋላ ስቡሐ ዘተሰባ ብለን ከበሮ መጥተን እግዚአብሔር ነፍሳትን አወጣ፣ ወደ ገነት ገባን፣ ዲያብሎስ ታሰረ፣ ወልደ እግዚአብሔር ደግሞ ድል ነሳ። እኛም የሰው ልጆች ዲያብሎስን 5500 ዘመን ገዝቶን ይኖር የነበረ ያ ጽኑ አገዛዝ ያለውን ዲያብሎስን በመስቀሉ አማካኝነት ተሸነፈ። እኛም ከዚህ በኋላ እንከሰ ይንወርር ታሕተ አላ ንተሎ ለዘፈጠረነ፣ ከዚህ በኋላ ወደ ታች መውረድ የለም እሱን ተከትለን ወደ ገነት እንገባለን ስንል ስቡሐ ዘተሰብሐ እግዚአብሔር የተመሰገነ ምስጉን ነው ብለን መብራት አብረተን እናበራለን። ለይሁዳ ወለውሉደ ውሉዱ ይደምሰስ የሚልም አለ። ይሁዳ የሚባለው ይሄ ሰው ባልተወለደ ይሻለው ነበር፣ አምላኩን ያሰቀለ እሱ ስለሆነ ከመዝሙረ ዳዊት አውጥተን ሚስቱም የመርገም ጨርቅ ትሁን፣ የተረገመ እሱም ይሁን፣ እርሷም የተረገመች ትሁን፣ ከእርሱ የተወለዱትም እርሱን የሚመስሉ በግብርም የተረገሙ ይሁኑ ብለን እስከ ዕለተ ምጽአት ይሁዳን የሚመስሉትንና የይሁዳ ግብርን የያዙትን ረግመን እንደሱ የማይመለሱትን ረግመን የምንወጣበት ቀን ነው ማለት ነው። እነዚህ ሁሉ ባጭሩ ከብዙ በጥቂቱ እነዚህ ሁሉ የሚታሰቡበት ቀን ነው ማለት ነው።